ሀገር የሚወዱ ለትውልድ ፍቅር ያላቸው ነገን አሻግረው የሚያዩ ዜጎች ማህበረሰብ አመራር ያለበት ሀገር የዛሬን ችግር ሳይሆን የነገን በረከት እያየ የዛሬን ፈተና ሳይሆን የነገን ፍሬ እያየ ነገ ላይ የሚሰራ መንግስት፣ ነገ ላይ የሚሰራ ህዝብ፣ ነገን ለመስራት የሚተባበር ማንኛውም ዜጋ መጪው ጊዜ ያማረና የሰመረ እንደሚሆን ምንም ጥርጣሬ የለውም። መጥፎ የሚሆነው መንግስታት ከድል በኋላ ትናንትናን ብቻ እየዘከሩ ትናንትናን ብቻ እያወደሱ ያለፉበትን መንገድ እያወሱ በዚያ የሚኖሩ ከሆነ ለትውልድ ፍሬ አያኖሩም። በየጊዜው ትናንት በዚህ ተራራ ስናልፍ በዚያ መንገድ ስናልፍ የሚባሉ ንግግሮች ለትምህርት ካልሆነ በቀር ነገን በበቂ ደረጃ ለመገንባት ስለማያስችሉ ትናንትናን ሳንዘነጋ አልፎ አልፎ መለስ እያል ከታሪክ እየተማርን ዛሬን አበክረን እየሰራን ነገን ማስዋብ ለትውልድ የተሻለ ሀገር መተው ኃላፊነት ከሚሰማው ማንኛውም ዜጋና መንግስት የሚጠበቅ አብይ ተግባር ነው።